በልጅነታችሁ ብቻ በፀሐይ ቪታሚን ዲን ያገኛችሁ ሰዎች ይህ ቪዲዮ ለእናንተ ነው። ሰላም ፋርማሲስት መሐመድ ነኝ ከማሂ ፋርማ። ቪታሚን ዲ 50,000 ኢንተርናሽናል ዩኒት ዓለም አቀፍ ዩኒት የሆነው በቪታሚን ዲ መጠን ከፍተኛ መጠን ነው። ይህ እንደ ሜጋዶዝም ይቆጠራል። የቪታሚን ዲ እጥረት በደም ምርመራ ብቻ የሚረጋገጥ ሲሆን መድኃኒቱም በሐኪም ትዕዛዝ ብቻ የሚወሰድ ወይንም ደግሞ የሚሸጥ የመድኃኒት አይነት ነው። ይህ ከፍተኛ መጠን ያለው መድኃኒት በደም ውስጥ በጣም ዝቅተኛ የሆነውን የቪታሚን ዲ መጠን በፍጥነት ለማሳደግ ወይንም ለማስተካከል የሚያግዝ የመድኃኒት አይነት ነው። እንደ ቪታሚን ዲ እጥረት በሳምንት አንድ ፍሬ ከ1 ወር እስከ 3 ወር ድረስ ሊወሰድ ይችላል ማለት ነው። አንድ ሰው ከደም ምርመራ በኋላ የሚመጣው ውጤት ወይንም ደረጃው ከ20 ናኖግራም ፐር ኤምኤል በታች ከሆነ የቪታሚን ዲ ዴፊሺየንሲ እንዳለበት ያሳያል። እንዲሁም ከ12 ናኖግራም ፐር ኤምኤል በታች ከሆነ የቪታሚን ዲ መጠን በጣም ዝቅተኛ እንደሆነ ያመለክታል። ቪታሚን ዲን በምግብ ወይንም ደግሞ በፀሐይ በአንዳንድ ምክንያቶች ወይንም በበሽታዎች ምክንያት ለማያገኙ ሰዎች ከ3 ወር በላይ ለረጅም ጊዜ ሊሰጥ ይችላል። ለምሳሌ እንደ ኮሮንስ አይነት በሽታ ካለ ከ3 ወር በላይ ለረጅም ጊዜ በተከታታይ ሊወሰድ ይችላል። ማስጠንቀቂያ፣ በ50,000 ኢንተርናሽናል ዩኒት የሚገኘው የቪታሚን ዲ ታብሌት በየቀኑ የሚወሰድ የመድኃኒት አይነት ሳይሆን በሳምንት አንድ ፍሬ ከ1 ወር እስከ 3 ወር የሚወሰድ ሲሆን መድኃኒቱን በዶክተር ትዕዛዝ ብቻ የሚወጣ የመድኃኒት አይነት ነው። በነገራችን ላይ አንተም እኔም ብንመረመር የቪታሚን ዲ ዴፊሺየንሲ ይኖርብናል ብዬ አስባለሁ። አዲስ አበባና አካባቢዋ ላይ የምንኖር ሰዎች ብዙዎቻችን የምናሳልፈው ቤት ውስጥ ወይንም ቢሮ ውስጥ ስለሆነ አካባቢያችን ላይ የሚገኝ ጤና ተቋም በመሄድ የቪታሚን ዲ መጠናችንን ብናቅ መልካም ነው ብዬ አስባለሁ። ቪታሚን ዲ በምን አይነት ብራንድ አለ ገበያ ላይ፣ እንደዚሁም ደግሞ ዋጋቸው ስንት ነው? በቀጣይ ቪዲዮ እናያለን። እናመሰግናለን።